ጴጥሮስን ለብቻው ጌታ አናገረው። ምን አለው? የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ አለው። ጴጥሮስን ለብቻው ጠራው። ከጎን እሳት ነበረ፣ አሳ ተጠብሶ ነበረ። ከእሳት ዳር ቁጭ አድርጎ ጴጥሮስን ጠየቀው። እስኪ በሉ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ? ምን ማለት ነው? ለምን አለው ጌታ? ሐሙስ ዕለት ጴጥሮስ ጌታ ሆይ ሌሎች ሁሉ ቢክዱ እኔ አልክድህም ብሎ ነበር። ሌሎች ሁሉ ቢክዱ ማለት እኔ ከሌሎቹ እሻላለሁ፣ እኔ ከነሱ በልጣለሁ ብሎ ነው የተናገረው። ርቱዐ ሃይማኖት የተባለ የቤተክርስቲያናችን ሊቅ ጴጥሮስ ሆይ እነሱም አይክዱም እኔም አልክድም ብትል ምን አለበት? አንተ ግን ራስህን ብቅ እነሱን ዝቅ አደረግ። ስለዚህ እነሱ ሳይክዱት አንተ ካድከው አልክድህም ብሎት ነበር። ከሁሉ ይልቅ ትወደኛለህን ብሎ ድጋሚ ጠየቀው። ከምን ዳር ነው ይህን ጥያቄ ጠይቀው? ከእሳት ዳር። ጴጥሮስ ሐሙስ ዕለት ጌታውን የካደው ከምን ዳር ነበረ? እሳት ሊሞቅ በረደው። እሳት ሊሞቅ ሄደ። እሳት ሊሞቅ ሲሄድ እሳት ደግሞ ሙቀት ብቻ አይደለም ያለው ብርሃንም አለው አይደል? ፊቱን ወለል አድርጎ አሳየበት። እየመጡ አንተ ከሱ ጋር አልነበር? አንተ ከሱ አጣደፉት። አላውቀውም አለ። 3 ጊዜ ካደው። 3ኛ ላይ ሲክደው ጌታ ቀና ብሎ አየው። አላውቀውም ብለህ ስትጨርስ ጌታ ሲያየህ ምን ይሰማሃል? እስቲ ክደኸው ስትጨርስ ማለት ቀና ብሎ አየው። እንዳየው አዘነ። ዶሮ ሳይጮህ ስንቴ ትክደኛለህ እንዳለው ትዝ አለው። ምርር ብሎ ጴጥሮስ አለቀሰ። ከሁሉ ይልቅ ስወደው ከሁሉ ቀድሜ ክደው ብሎ አለቀሰ ይላል። የጴጥሮስንም ባለሁላችን ይስጠን። የንስሐ ምንም አላለውም ክርስቶስ በአይኑ ነው። ልክ ሲክደው አየው። አላውቀውም ሲል አየው። እውነት አታውቀኝም ማለት ነው። እግርህን አላጠብኩህም አጎንብሼ? በማበሻ አልጠረኩልህም እግርህን? በባህር ላይ አላራመድኩህም? አሳ ስታጠምድ መጥቼ መረብህ እስኪቀደድ በአሳ አልሞላውልህም? ይላሉ አይኖቹ የክርስቶስ። ስለዚህ ወጥቶ ጴጥሮስ አለቀሰ ከልቡ። እሳት ዳር ስለካደው ድጋሚ እሳት ዳር አገኘው። እግዚአብሔር ታሪካችንን ድጋሚ እንድንጽፍ ዕድል ይሰጠናል። የካድንበት ቦታ እንድናምነው ይፈልጋል። በወደቅንበት እንድንነሳ ይፈልጋል። ስለዚህ ድጋሚ አገኘው እሳት ዳር። ከሁሉ ይልቅ ትወደኛለህ አለው። አሁን ጴጥሮስ ይገርማቸዋል፣ እወድሃለሁ ማለት ፈራ። አልክድህም ብሎ ከአንዴም 3 ምን ብሎታል? ክዶታል። እወድሃለሁ ብሎ ደግሞ ምን ሊመጣበት ነው? ስለዚህ ምን አለ? ጌታ ሆይ እንደምወድህ አንተ ታውቃለህ። ደገመው ጌታ። ከሁሉ ይልቅ ትወደኛለህ፣ እንደምወድህ አንተ ታውቃለህ። 3ኛ ጊዜ ጠየቀው። 3ኛ ሲጠይቀው ጴጥሮስ አዘነ። ለምን 3ኛ እንደጠየቀው ገብቶታል። ሐሙሴ ካደው ስንቴ ነው? አሁን 3 እያሳመነው ነው። ታሪኩን ድጋሚ እንዲጽፍ ዕድል እየሰጠው አዘነ ጴጥሮስ። በነገራችን ላይ ቅዱስ ጴጥሮስ በቤተ ክርስቲያን ታሪክ ጸሐፊዎች ዶሮ ሲጮህ ሲሰማ ሁሉ ያለቅስ ነበር አሉ። ሕይወቱን ሙሉ ዶሮ ሲጮህ ሲሰማ ትዝ የሚለው ጌታ ነው መካዱ። ምርር ብሎ ያለቀሰው የጴጥሮስንም ባለሁላችን ይስጠን። ጴጥሮስስ ዶሮ ሳይጮህ ስንቴ ነው የካደው? እኛ ዶሮ ከጮኸ በኋላ ስንቴ ካደው? ዶሮ ከጮኸ በኋላ የካዱ ሰዎች ቦታቸው ምን ይሆን? እኔ አሁን የጨነቀኝ እሱ። እስቲ በዶሮ ጮኸት ታጀበናል። እኔ ምን ክደውኛ? ሲጀመር እኛ ዶሮን እናርደዋለን እንጂ የጮኸን አናለቅስም ማለት አርደን እንበለዋል። ምን ማለት መሰላት? ጴጥሮስ በዶሮ ጮኸት ንስሐ ገባ። ዶሮ ሲጮህ ሰምቶ። እኛ ስንት ሰባኪ ነው የጮኸብን? ስንት ስብከት ሰማን? ስንት ትምህርት ተማረ? ግን የዶሮዎቹን አጫጫህ ነው የምናወዳድረው። አቤት የዛሬው ዶሮ ማለት የዛሬው ሰባኪ ማለት ሲወጣ ዶሮ እንዳትሉ ይጠብቃቸው። በዶሮው ጮኸት ንስሐ መግባት ሲገባን የዶሮዎቹን ጮኸት ማወዳደር ላይ ነው ያለነው። አንመለም። በቃ ለመድን እኮ። ይሄ ሆስፒታል አካባቢ ያለ ቫይረስ አለ ወይም እንትን አለ ባክቴሪያ ይለምንና ምንም መድኃኒት እንሰጡ አይሰማም። ቃለ እግዚአብሔር የለመደ ሰው በጣም አደገኛ። ትንሽ ደቂቃ ከንፈር መጥቶ ወደ ነበረበት ስራው ይመለሳል። እና ጴጥሮስን ከአንዴም 3 አሳመነው። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ አለው። አሳ ከማጥመድ ሰው ወደ ማጥመድ ሾመው። ሰው ከማጥመድ ተመልሶ ወደ አሳ ገባ።
ክርስቶስ ግን መልሶ በጎቼን አሰማራ ብሎ ወደ ሰው መለሰው ማለት ነው። እንደዚህ ነው አገልግሎቱ ላይ እንበረታለን፣ እንደክማለን፣ እንበረታለን፣ እንደክማለን። የማን እገዛ ያስፈልገናል? የእግዚአብሔር። የተማራችሁት ትምህርት ለጠቅላላ እውቀት አይደለም። አንድ ለንስሐ ነው፣ ሁለት ለአገልግሎት ነው። አንድም ሁለትም ነገር በዚህ ትምህርት የተመረቃቸው ወንድሞች እህቶቻችን ቤተክርስቲያን ሰብስባ እንደዚህ ልጆቿን አስተምራለች። አንድ ሁለት ያወቃችሁት ነገር ማለት ለማያውቁ ሰዎች ተጠያቂ ነው የሚያደርጋችሁ። የምትሰሩበት መስሪያ ቤት፣ የምትማሩበት ትምህርት ቤት ያሉ ሰዎች ነፍስ የእናንተ ነው። ከዚህ በኋላ ሂዱና አስተምሩ ተብሎ ነው ይሄ ወንጌል የተሰጠውና አሳ ከማጥመድ ሰው ወደ ማጥመድ ስራ፣ ለስጋ ከመሮጥ ለነፍስ ወደ መሮጥ ስራ እንድንገባ እግዚአብሔር በቸርነቱ ይርዳን።